የሆነ ቪዲዮ ሰሞኑን ተለቆ ነበር። የሆነ ልጅ የሆነ ፕሮግራም ሰላም የአብቲ ተከታታዮች እንዴት ናችሁልን? ዛሬም እንግዲህ በሌላ በአዲስ ቪዲዮ ተከስተናል። የዛሬ ቪዲዮአችን እንግዲህ ከባለፈው ክፍል የቀጠለ ነው። የአንድ ብር ቪዲዮዎች ላይ ነው ዛሬም ሪያክት የምናደርገው። ደግሞ ምን አለኝ እና አንድ ብር ቪዲዮዎች ላይ ነው ዛሬም ሪያክት የምናደርገው። ብለው ነው ያለኝ። በስማ እንደዚህ ነቋሪ ናችሁ እንደ ለካ። እንግዲህ እስከመጨረሻው አብራችሁን ቆዩ። ዘና እንደምትሉበት አስባለሁ። ወደ ቪዲዮ Thanks, I love you. I love you. I trust you. I love you. I love you. ደግሞ ምን አለኝ እና አልኩትና እናንተ የሀብታም ልጆች ትባሉ ድብድብ አትወዱም፣ በተለይ እኛ የዳ ልጆችን ትፈሩናላችሁ። ለምንድን ነው ግን ምናምን ስለው እንዴት አንፈራችሁ? የራበው ሰው የሚያደርገውን አያውቅም አንተ ብለው ነው ያለኝ። በስማ እንደዚህ ነቋሪ ናችሁ እንደ ለካ። በዚህ የጅል ፕሮማክስ ስሜቴ፣ ቆሽቴ፣ አእምሮዬ፣ መላ አካላቴ ተነክቶ ወደ ቤቴ። ምን ልላችሁ ነው መልእክቱ? የምትላጡበትን ሰው እየለያችሁ ፕሊስ ፕሊስ። ይመች። አንዱ ከሌ ነው አሉ። ደግሞ ምን አደረገ? የጥጋብ መጨረሻ ላይ ሲደርስ እግዚአብሔርን ካላገኘሁት ሞቼ ይገኛሉ አለ። ጓደኞቹ ዘመድ አዝማዶቹ አረሚውን ነገር አይደለም ምናምን አልሰማም አለ። እግዚአብሔርን በአይኔ ካላየሁት ዛሬ ራሴን ነው የማጠፋው። ከማላቸው አንድ ነቃ ያለ ሰው ነበረና ሄደና አንድ ሰው ዝም ብሎ ይጠራና ጓደኛችን እንዲህ እያለ እያስቸገረ ስለሆነ በቃ እግዚአብሔር ነኝ ብለህ አንተ ዝም ብለህ ሰክሰው ሐሳቡን አስቀይረው ምናምን ነገር አለ። ያምስት አይል ብሎ ይሄዳል። ፋፈሽ ብሎ ምናምን ሄደ እሱ ጋር። ይሄው እንግዲህ እግዚአብሔርን አመጣንልህ ምናምን ነገር አለ። አንተ እግዚአብሔር ነህ አለው። ሄዶ አዎ እግዚአብሔር ነኝ። አንተ ራሴ እግዚአብሔር ነህ? አዎ እግዚአብሔር። እስቲ መድኃኒዓለምን በል። ረፉ እናንተ ተውኝ። ምንም አላልኩም። ይለበል ከባድ ነው ብቻ ግንኙነት። ለምን ታነካኩናላችሁ? ግንኙነት ለምን? እሺ ለማንኛውም ወደ ሶስተኛው ቪዲዮ እንሂድ። ይሄን እርጥብ የሚባል ምግብ አትብሉ። እንዲህ የሰው ልጅ ፈስ እንዴት በዚህ ደረጃ ሊሸት ይችላል? አረ ታክሲ ውስጥ የተፈሳው ፈስ አንተ ልብሴን ራሱ ይዞታል እስካሁን ድረስ። እንዲህ ምን ሆነ ነው ብሎ እንደ በርበሬ አይኔን ሁላ ሲያቃጥለኝ ነበረ። ይሄ የጤነኝነት አይደለም። ሙሉ ሆዲቃ መታጠብ አለበት። አንተ ሰልባትዮ ወርዶ በደንብ በአሲድ ምናምን መታጠብ አለበት እንጂ አንተ ኖርማል አትሆንም ከዚህ በኋላ። ከየት እንደምጣራሱ አረ ወይኔ ማትችሉት የሚከብድ ፈሳል አይደለ? ከአጠገብ ያለውን ዞር ብዬ ሳይ ተኮፍሶ ቁጭ ብሏል። ብሮ አማል ልለው አልኩና ደግሞ ቢመጣ አፌን ዘጋው። ሹፌሩን መሰለኝ እኔ ጥግ ላይ ነው የተቀመጥኩት። ግራ ኮምፓስ የተዛባብኝ እንዲህ ረፉ እንጂ ከጫማ የተረፈ አፍንጫችንን በፈስ ደግሞ ጭራሽ ታናውዙት። የምትበሉትን ምረጡ። የለሰለሰ ሁሉ ወደ አፋችሁ አትክተቱ። አረ ተሰቃየን። ከእናንተ ጋር አሁን እንዴት ነው አምነን ስደት የምንሄደው? ከእናንተ ጋር ከእንደዚህ አይነት ሰው ጋር ያመኛ አንድ ኮንቴነር ውስጥ አልገባም። መስኮት የለም። በዛው አረፋ ደፍቄ ነው መሞተው።
እየተላወስችንን እንዴ የሌለ ፍልሰት እያመጣችሁብን ነው። አድቡ እንዴ ትፈሳላችሁ ባስ ውስጥ። እኔ እታዘባለሁ አፌን እያሱ ማስክ አድርጌ ራሱ በቃ በማስክ አልፎ በአይነህ ሁላ ይሸታል። በቃ እንዴት አይነት ተአምረኛ ፈስ እንደምትፈሱ በኢየሱስ ስም። ሲኒማ ውስጥ ምናምን አሁን ሲኒማ ውስጥ ሲጀመር በመጀመሪያ ደረጃ ብቻ ምን ልትሆን ትገባለህ? ሲኒማ የካፕሎች ነው። ወንድና ሴት ሆነው ገብተው ፊልም የሚያዩበት ብሎም ሙቪ የሚያዩበት ነው። እና አንተ ሲጀምር ብቻ ምን ልትሆን ገባ? ብትገባስ እንዴት ትፈሳለህ? አሁን ወዴት ይሮጣል ሲኒማ ቤት ውስጥ? እዛ ስንት ካፕል ታለያያለህ አንተ ሲንግል። ኧረ ተው በቃ አድቡ፣ ተረጋጉ። በቃ በተቻላችሁ አቅም ከቤታችሁ እየተጸዳዳችሁ ውጡ። ሆዳችን ተላወሰ፣ የአእምሮ ግሽበት አጋጠመን። ፕሊስ እንተዛዘን። አንተ ግን ታየው ወይ የባህል ሐኪም ጋር ወይ የሆነ ቦታ ሄደ የሆነ ነገር ያርጉ። በአፍ ገብቶ በቂጥ የሚወጣ ነገር ይስጡ፣ ጠራርጎ እንዳይወጣል። አንተ ሸታታ በስመ አብ ወልድ። እውነት ግን እርጥብ ያን ያህል እንትን ይላል እንዴ? ማለት አለንጃ። ግን የምር አይ ታክሲ ውስጥ ምናምን የምትፈሱ ሰው ለማንኛውም ይመች ብራዘር። አንዷን እንብላው ነች አሉ ደግሞ ይሄን ሽማግሌ ጭፍጭፋ አጫውታ ባውኑ እንብላው ናቸው ትጠብሰዋለች። ከዛ እንደነሷ መስሏታል። በቃ ሰጠው ወዬ ልብ ልቧን ሲላት አቻለችም። ሐኪም ቤት ሄደች። ዶክተሩን ጠራችሁና ኧረ ከባሌ ጋር እንደዚህ ስናደርግ ልቤን እያለ እቃው ትልቅ ነው አስቸገረኝ፣ ልቤን እየመታኝ ምናምን። በቃ ቀስ ብለሽ ይዘሽው እኔና ባልሽን ነገው እቃውን እንቀንሷለን በሰርጀሪ ምናምን። አይ የኔን ልብ ከፍ አድርግልኝ ዶክተር። ልብሽን ከፍ ያርግልሽ። ምን ልላችሁ ሽማግሌ ለምታጫውቱ ሴቶች ነው። እኛ ስማን አለን። ምን ያረግልሽ? አረ ሽማግሌ ጋር ለሳቢው ነው። ሳቢ መችሽ ቀርጥፍ ያርግልሽ። እኛንም አትርሱን ፕሊዝ። ባለፈው ወግ ድረሰኝ ብዬ እኔም እንደማን ክለብ ሄድኩ። አረ የአረጋውያን ብዛት ክለቡን የሞላው በዚህ ሽማግሌ፣ በዚህ ስሱር መላጣ፣ በዚህ ስሱር አረጋዊ በዊልቸር ሁላ ይመጣል። ምን ያረግልሃል ብሮ? በዊልቸር አንተ አሁን ሴት አጥልለህ በላህ እንበል፣ በቅጡ እንኳን አፍንጫ መጎርጎር ማትችል ሰውዬ ምን ያረግልህ ነው ብትሰጥ? አረ እየተሳሰብን ነው። የባከነ ሰዓት ላይ ሆነው ከሞት መልአክ ጋር ና አትምጣ ና አልመጣም እያልክ የምትጮት ሰውዬ ክለብ ገብተህ ከወጣት ጋር ትጋፋለህ። አረ ፈጣሪ ምን ይልሃል? አረ ሴቶቹም አያፍሩም ደግሞ ያጫውቱታል፣ ምናምን ያዝናኑታል። አንዷማ ልታስደንሰው ሁላ ልታስቆመው፣ ሰውዬው እግሩ እኩል መጥምጥ ብሏል እኮ በቃ አልችልም። ይኸውልሽ ከወጣት ጋር ሁኚ፣ እንደ ወጣት የልብሽን የሚያደርስልሽ ቆረቆርሽን ለማራገፍ ብለሽ እዛ ከሽማግሌ ጋር ራሰ በራ ልጅ ነው የምትወልጂው። አይ ግን እውነት በጣም እየበዛ ነው። በእርግጥ እኔም እንትን ብዬ አላውቅም፣ በደንብ ገብቼ አይቼው አላውቅም ነገሩን። ግን እውነት ነው እንደዚህ ነው ክለብ ውስጥ ያለው ነገር። ወጣቱ አልቋል ማለት ይቻላል። ማለት በቃ እንዳለ ከላይ ያሉት
ጨረሱት። እሺ እኛ ወጣቶቹ ወዴት እንሂድ ወገን? ወዴት? እስኪ መልሷን እንግዲህ ኮመንት ላይ ማንኛውም ወደ አንስተኛ ቪዲዮ ነው። የሆነ ቪዲዮ ሰሞኑን ተለቆ ነበረ። የሆነ ልጅ የሆነ ፕሮግራም ላይ ሆኖ ኬኩን በእንጀራ ጥርግ አድርጎ ሲበላ ማለት ነው። በእንጀራ አስማምቶ አባት የሆነ ፕሮግራም ሰርግ ላይ ነገር ይሁን የሆነ ነገር ላይ ሴቫ የምርን ነው ቪዲዮን እንደዚህ ለሰራበት አጥፍተውት ይሁን ምን ይሁን አላውቅም። የለም አሁን ካገኛችሁት ላኩልኝ። በቃ እሺ ጥርግ አድርጎ በእንጀራ ባነቀ። ኧረ ወይኔ ባነቀ። ከየትኛውም ክልልና በቃ ባላገር ላይ በቀበሌ ቢሆን አይለቅም። አሁን ውሎውን አስበዋል። በቃ ከሽንት ቤት አትወጣም እኮ በቃ እዛው ስትቆም ቅር ይለዋል። ቂጥህ ቁጭ ያስደርጋል። እግርህን መቀመጥ ይናፍቃል። አዳርህ ስልህ ብትወጣ ራሱ እዛው በር ላይ ነው ቁጭ የምትለው። እዛው በር ላይ ቁጭ ብለህ ሰው አለ ትላለህ እንዳያዝብሽ እንትን ቤት ላይቭ ነው አልኩህ። ከላይ ስታስገባ ከታች ስርዓተ እንጨት እንትንህን ነው የሚያዛባው። አንተ እንደዚህ ከተማ መተህ እንደዚህ አይበላም። በእናትህ አታሰድብም። ስንት ፈረንጅ ያለበት ሀገር ነው እንደዚህ። ኧረ ከባድ ነው። አንተ ምንም ላትሆን ትችላለህ። ለነገሩ ምንምም አትሆንም። እዛ ይህን የኮባ ስር እየበላ አድገህ ምንም አትሆንም። አንጀት ራሱ ከብረት ነው የተሰራው። ግን ረፍ ብሎ እንዲህ ዘማግበስበስ ሲቹዌሽን የለሰለሰ ሁሉ ወደ አፉ ነው አባት። ኧረ ከባድ ነው እውነት እንዴ። ኧረ ላኩልኝ፣ በእናታችሁ ላኩልኝ። ይህም ቪዲዮ እፈልገዋለሁ። አንተ ግን ይመችህ፣ ብላ እውነትም ብላ። ግን አይከብድም። ኬክ በእንጀራ አገኘው ብሎ ኬኩን በእንጀራ ጥርግርግ አድርጎ መብላት የት ነው ያለው? ኧረ ይሄን ቪዲዮማ ካገኛችሁ ለኔም ላኩልኝ እውነት። ወይ መድኃኒዓለም መቼስ ይሄ ባህል የማያሳየን ነገር የለም። ጠዋት ከእንቅልፌ የተነሳውና የሰፈራችን መግቢያ ጋር ቆሜ ይህን ህዝብ መታዘብ ጀመርኩኝ። አቤት የሚገቡት በሬና በጎች! ውይ በግ ውይ በሬ! ከጓደኛዬ ጋር ቁጭ ብለን ጫፍ ላይ ማስያዝ ጀመርን። አሁን ይሄ በይላል ውው ይላል እየተባለ ውሻ ነው በግር አይታወቅም። ነጋዴዎች ግን ግፋችሁ ምን እያረጋችሁ? እንዲሁ ዝም ብላችሁ ዱር ብትጠሏቸው ራሱ እኮ ከዚህ በላይ ይፋፋሉ እኮ። ምን የሚቀንስ ነገር ነው የምትወጓቸው? እያካፈላችኋቸው ነው። አቤት አቤት አቤት! አሁን ይችን በግ ይዘት ገብተህ መቼስ ከበጎቹ እኩል ሰቅለህ ትገፋታለህ። እንደ ኃጢአት ነው የሚመዘገብብህ ወንድሜ፣ እንደ ኃጢአት። ዝም ብለህ ቂጧ ላይ ያለው ነጭት አድርገህ ቅቅል አድርገህ ጥጥት ማድረግ ወይ ደግሞ አንድ አሸዋ ግርፍ ጋር ሄደህ አሸት አድርጋ እርግፍ ሲል ማምጎ አማምተህ መጠጣት እንጂ ቢላ እንዳታባል። በስድብ የምትሞት በግ ይዘህ አቤት አበሻ አቤት! የበሬው ትሙት አንዱ ጥላ የሌላት በሬ ይዞ በስድብ የምትሞት ደስ ይላል። ይሄንንማ ዛሬ ጉዱን ነው የማየው ብዬ ጥላ የላት መከተሏለሁ። ከኋላ ወስዶ ሰፈር አሰራት በሩ ጋር ግንድ ላይ በቃ ምንም የላትም። ሳር ልትነጭ እንደዚህ ጎንበስ ስትል ከኋላ እግሯ ይነሳል። ቢቀርብህስ ብሮ ቢቀርስ በቅጡ ቂጧን የማይሸፍን ጭራ የሌላት በሬ ገዝተህ አያበሻ የግዴታ እኮ ስጋ መብላት ማለፍ እኮ ይችላል እኮ። ገንዘብ ካለ በሚቀጥለውም ቀን ስጋ መብላት ትችላለህ። ግዴታ ለታይታ የምንኖር ሰዎች አይ እንኳን አደረሳችሁ። ግን ለማንኛውም የታዘብኩትን ልንገራችሁ ብዬ ነው። ይመቻችሁ። ኖ ዋን ማን ኤቨር ማለት ነው ዋን ወፈር ያለች አይፈልግም። መብት እኮ ነው እንዴ! ክፍት ክድ እናደረጋችሁ ሳ
ወፍራም አልወድም መብቱ የራሱን ስሜት ይናገር። ሁሉም ሰው የራሱ የሆነ መስፈርት አለው። ሁሉም ስለ ሁሉም ማለት ነው። የዚህ ልጅ ደግሞ ይሄ ነው በቃ አለቀ። ሲቀጥል ሐቋን እናውራ ከተባለ ደግሞ ሰው በማማረጥ ደረጃ አቃቂር በማውጣት ደረጃ ከወንዱ ሴቱ አይብስም ወይ? እስቲ ሐቋን አውሩ እስቲ። እናንተ አይደላችሁ የሴት ወንድ ስታማርጡ የምትሉት? 35% የምትሆኑት የከተማ ነዋሪ ሴቶች እድሜያችሁ የሚያልፈው ወንድ ስታማርጭ አይደል ወይ? ቆመሽ የምትቀሪው ሳትወልጂ ሳታገቢ ለምን ክፉ ደግ እንወራራለን? ጎባጣ ነው መላጣ ነው አገጫም ነው ለሐጫም ነው እዚህ እግረኛ ነው ቅጥረኛ ነው እያልሽ ወንድ ስትመለማ አይደል እንዴ ጊዜሽ የሚያልፈው? ለምን እንሰካከሳለን? በቃ ይሄን ክትከታ ይሁን ብዬ ጸጥ ብዬ ስከታተል ነበር። ሰሞኑን በብዛት ስትሳደቡ የነበራችሁ ሴቶች ስለነበራችሁ ይመለከታችኋል ነገሩ ብዬ ጸጥ ብያለሁ። ይቺን 2 ቀን ግን አንዳንድ ወንድ አሽቃብጦ አደሮች ነጠላ ለብሰው ተቀምጠው ሲያሽቋልጡ አየው። በጣም ደበረኝ። እናንተ አንድ ባንድ እንመጣለን እንገናኛለን። በቪዲዮአችሁ አንዳንድ ቪዲዮ ነው የምሰራላችሁ። በደንብ እናወራለን። ተራችሁ ተጠብቁ። እና ሴቶች የምልላችሁ ነው ከማውራታችሁ በፊት 2 ያስቡ። እከካም ብለሽ ለመሳደብ ስታስቢ አንቺ እከካም እንዳልሆንሽ ማረጋገጥ መቻል አለብሽ። እኔን እከካም ብለሽ ልትሳደቢ ከፈለግሽ አንቺ ከእከክ የጸዳሽ መሆን አለብሽ። እከካም ሆነሽ እኔን እከካም ማለት አትችይም። ካላስ ለማጠቃለል ያክል ሆ ማለት አትውደዱ። አንድ ሰው ቪዲዮ ስለሰራ ግራት በሉ አንድ ላይ ሁልሽም የራስሽ የሆነ አቋም ይኑርሽ። ወንዶቹ እንገናኛለን አረሰውላችሁ። ጠብቁኝ። አንዱ ስላለ ብቻ እስኪ ግር ብለናል። እውነት ከባድ ነው። እነዚህ ልጆች ሲጀመር እኔ እንጃ ይለፈን ማለት ነው። ይለፈን ምንድን ነው የሚለው ኮመንቱ? ይሄን ያህል ሼባዎች በዛብኝ እንደዛ አይነት ተወካል። ወደ መልሱ ስንገባ አው ራስህን አጥፋ ምክሬን ስማ። እሺ ነጥቅ ያለው በሼባ ሚስቴ አንሰካከስና እናንተም ተነጥቃችኋል። አንወሻሽ ሐቋን ስናወራ አንተም ተወስዶባል። አውቀኸውም ይሁን ሳታውቀው ተነጥቃል ወይ ተወስዶብህ ተመልሶልሃል። ምክንያቱም ምንም የለህም አብሮ እሱ ጋር ስትሄድ ሸራተን ራት ጋብዟት ሸራተን ጋዝ ላይ ተዛው እስኪያቸው እዛው ሸራተን አልጋ ተይዞላት ያን የመሰለ አልጋ ላይ በሙቋ ጭቅቅቷን አራግፋ ፈሽ ብላ ገነት ውስጥ አባት አንተ ጋር ስመጣስ በጠራራ ፀሐይ ነይ ምሳን ብላ ብለህ ትደውልላታለህ። እብድ እንኳን እረፍት በሚያደርግበት ሰዓት በዛ ፀሐይ እሷም ትመጣለች። ታክሲዋን ተጋፍታ ተረጋግጣ አዋራቡን ብሎ ትደርሳለች። ያቺ የፈረደችባችሁን ምሳ ትበላላችሁ። ሂሳብ ሲመጣ ቡዳ ብቻ ነው ሳይከፍል የሚበላው ትልና ካንተ እኩል ታስከፍላታለህ። እንዴት ካንተ እሱን አትመርጥም ብሮ? አንተ እኮ ሰቀቀና ምን ታረግላታለህ? ወደ ስራ አባቴ እንደው በዚህ አጋጣሚ ምን አይነት ጨውዬ ትዝ አለኝ። እንደዚህ ከአንዱ አረጋዊ ጋር ሄዳ ያው መቼስ የምሽቱ ማጠናቀቂያ ሆቴል አይደለ ሆቴላቸው ውስጥ ገብተው የደንቡን እያደረጉ እሱ ከላይ ሆኖ ስራውን እየሰራ የሆነ ሰዓት ላይ ሲጨርስ በቃ ጨረስክ አይደለ ተነሳልኝ ስትለው ከየት ይምጣ ወገቡ ዜሮ ነው። ነርቮቹ ራሱ ለገሙ። በቃ አትሰራ ስለሽጪ ያላት ተውጋቲ ሳባቡ ኢየሱስ የሬቶች ልምከራችሁ በሚቀጥለው ወይ ስትወጡ ማለት ነው
ከላይ ሁኑ፣ አለበለዚያ ደግሞ እንዳይሱዙ ሹፌር ገመድ ይዛችሁ ከቤታችሁ እንዳይሱዙ ረዳት ገመዳችሁን ሸክፋችሁ የሆነ ነገር ላይ ተጠልፉና ሸምቀቆ ሰርታችሁ ወገቡ ላይ ሰሩለትና ልክ ያቺ ሰዓት ላይ ሲንተፋተፍ ሲርገፈገፍ ጎት መንቀረሽ ታይ እስከመቼ በቦርሳሽ ስኳር ይዘሽ ትውጫለሽ? እኔት ከፍ ሲልበት አቀሚው ኦንላይን ነጋዴዎች ለምንድን ነው እቃችሁን ስትፖስቱ ከስልካችሁ በታች እዛው የእቃውን ዋጋ ማትጽፉት? አይገባኝም። እየደወልን ዋጋ ስንጠይቃችሁ ደስ ይላችኋል ወይስ ምንድን ነው? የሚደውልላችሁ የለም? ጥሪ ተቸግራችኋል? ይኸውልህ ስልክ አልጠራ እያለ ከተቸገርክ 4-5 ደላላ ጋር ደውለህ እውነት ነው ፈልጌ ነበር። ይኸውልህ ወንድሜ ሲም ካርድህን መጣል እስኪያሰኝህ ድረስ ቁጥርህን መቀየር እስኪያምርህ ድረስ በቃ 1 አመት ሙሉ ባለ 5 መኝታ ባለ 2 መታጠቢያ እያለ ልብህን ይጠባል። እመነኝ የስልክ ባትሪ እስኪቀዝን ድረስ በጥሪ የሚያሰቃይህ አልደወለም ከተባለ በቀን 3 ተሳስቼን እንኳን ብሎ ይደውላል ቤት ቢያጣም እንኳን። እመነኝ እንደዛ አድርግ። ምን ልላችሁ ነው? ለኛም ለእናንተም የሚበጀው ዋጋችሁን እዛው ብትለጥፉ ነው። እናመሰግናለን። ባበሰግናለን። የናዝሬት ህዝብ ወንዱ ደካማ ሲባል ሰምቼ ቦርሳዬን ሸክፌ ወደ ናዝሬት ከቻልኩ። ስለ ወንዱ አያገባኝም፣ የሴቶቹን ላረጋግጥ ነው። ምክንያቱም የአዲስ አበባ ሴቶች ፊታቸውን አዙረውብናል። ከሽማግሌ ውጭ ወደ ውጭ ሆኗል ስራቸው። ወጣት ሆነህ ራሱ ገንዘብ ቢኖርህ አያምነውም፣ ያንተ አይመስላቸውም። ፊትህ ካልተሸበሸበ ወይ ጸጉር ካልሸበተ ወይ ካልተመለጥክ ያንተ አይመስላቸውም። ምን አይነት ደብተራ እንደተመራመረባችሁ ፈጣሪ ወቀው። ብቻ ተሳክቶለታል። አይናችሁ ጓርዳችኋል። ወጣት እኮ ዘገምተኛ ነው የሚመስላቸው። በሽተኛ ነው የምንመስላቸው። ያዩን ይጸየፉናል። ብቻ እሱን ተውና መጣሁ ወደ ናዝሬት። አንዱ ቤት ገብቼ እየጨበስኩ ምናምን ከአንዷ ጋር ተዋወቅን። እዛው አብረን ጨበስን፣ ጨፈርን፣ አመሸን ምናምንና በቃ ልክ አመሻሹ ላይ እጄ በጆሮዋ በቃ ተመቻችተናል፣ በቃ ላጥ ብለን እንውጣና የደንቡን ምናምን እናድርግ ምናምን ስላት ስቅስቅ ብላ አለቀሰች። በቃ ዘመዶቿ የተገደሉባት ነው የሚመስለው ፊቴ ምናምን ብላ ስቅስቅ። ምን ሆነሽ ነው? ይቅርታ የኔ እህት፣ በቃ እኔ እኮ እዛ የተወራው የምር መስሎኝ ነው፣ በቃ አልደግመውም፣ ይቅርታ አድርጊልኝ ምናምን ብዬ ልጎዘጎዝ ስል እኔ ለማን ክልክዬ አውቃለሁ አለች። ለማን ክልክዬ አውቃለሁ? ለካ ያ ናዝሬት ጠይቅ ይሰጣል። እንዴት ደስ ሲል ሰው ያስቀይሙ። ብቻ አንተ ጠይቅ ይገጫል። አስጠላችኝ አዲስ አበባ ስልህ ቀፈፈ ዘገነነችኝ። ዞሬ አልሸናም ወደ ሸገር። ይሄው 7ኛ ቀን ፊቴ ጥርት ላታስጠላ ነው ታዲያ። ከከኝ ምን አይልኝ ህይወቴ ተቃንቷል። የጎደለኝን አግኝቻለሁ። አልመለስም ወደ አዲስ አበባ። ምናልባት እነዛን ሽማግሌዎች የሆነ ስትሮክ መጥቶ በጅምላ ጠራርጎ ከወለሶዳቸው በስተቀር ወይ ደግሞ አቤት ፈጣሪ እኮ የኢትዮጵያ አምላክ እንደው የሆነ የእድሜ በሽታ አምጥቶ ለቃቅሞ ይሰድልን። ለበለዚያ አልደርስም፣ ካከሜ በላይ ሆኖ ገና አንድ ይሄን ያልበሮሻል ብራዘር አፋችን ላይ ቱክሰኑን ሪሞቱን ቂጭ አጥ ከእጅ ላይ በእግር ወደ ሀገር ላጥ እዳብላችሁ ነው። ሸገር ያንስ፣ ናዝሬት ያበደ ያንስ። ከቻሳ ይመቻችሁ። መጣን። ለማንኛውም የዛሬው ቪዲዮአችን ይሄን ይመስላል። እንግዲህ በቪዲዮ ፈታ እንዳላችሁ ተስፋ እናደርጋለን። ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ቤተሰብነታችሁን አጋርነታችሁን አሳዩን እንላለን።
ከዚህ በተጨማሪ ደግሞ የተለያዩ እንግዲህ ቲክቶክ ላይ የተለያዩ ቪዲዮዎችን ስታዩ ሜንሽን ማድረግ ትችላላችሁ። ከታች የቲክታክ አካውንቴን ዩዘር ኔምን አስቀምጥላችኋለሁ። ማንኛውንም አይነት ቪዲዮ ሜንሽን ማድረግ ትችላላችሁ ማለት ነው። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ ቻው።